እንኳን ደስ አለ ሚስት በሰላም ተገላግላለች። በጣም ደስ ይላል ዶክተር። ምን ወንድ ነው ሴት? እርጉዝ ነበረች እንዴ? ታዲያ እና ከምንድን ነው የተገላገለችው? ከዚህ ዓለም ነው። ምን? እሺ ልጅስ? አይዞህ ልጅህ እንኳን ተርፏል። ይኸው። ወይኔ ሚስቴ ልጇን እንኳን ሳት ምንድን ነው ባዶ እጅን ከምትሄድ ብዬ ነው። ወይ ቆይ ሰው አገኘው። ቆይ ሰው የኔነት ምንድነው ያማል እንዴ? ወይ ዘ ሰመር ኢዝ ካሚንግ ሴፕቴምበር ኢዝ ራኒንግ አልተሳሳትኩም ማለት ያው ክረምቱም ደረሰ ጳጉሜ መጣ ሳይ መስከረም የሚጠባው ደረትሽ ላይ ነው ወይ የተባለላት ሴት እኮ ያገኘት። ያ ተጫዋች መሆንማ ተጫዋች ነኝ። እንደውም ስለ ጨዋታ ካነሳሽ አንቺ ራሱ ደርባባ ነሽ የኔነት። አንደበትሽ ማር ነው፣ ጥርጽሽ 8 ቁጥር ጨዋታ ላይ አጥቂ ስሜ ነው አሸብር ማለት የኔነት። በጣም ቆንጆ የከተሜ ሴቶች ለቆርናቸው። አቤት ዳይ ኤክሰርሳይዝ ናይት ፍርክስ ቀንጠስራችሁ መቼም ማለት ያው እንግዲህ ራስን ጠብቆ በስፖርት በምግብ ወንድ ልጅ ማጠብ ከኪስ ላይ ገንዘብ እንደማለት ነው። አቤት የከተሜ ሴቶች ለቆርናቸው መቼም ዋናው ፍቅር ያው ዋናውማ ፍቅር ነው። ለሴት ልጅ ደግሞ ያው ማንነቱ አይደለ ክብሯ ዋናው እሱ ነው መቼም። ያው ስለ ፍቅር አንዳንድ ነገር እንደው ብትነግሪኝ ስልክሽን እየሰጠሽኝ። ፍቅረኛ ነሽ? ሂጂ እኔ አንቺን ለመድፋት ከማሰብ በፊት ፍቅረኛሽን የኔ ድፋኝ ተንቀልቅዬ ነው ይሁን። እስቲ እኛ ቤት ጣሪያ ላይ ይታያል የጅብ ጥላ፣ ውበትሽ ያስጠጣል እንደ ካቲካላ። ኤክስኪውዝ ሚ ማሊኒ ማይ ኔም ኢዝ መላኩ አማርኛ ኢምቤኩ። እንዴት ነሽ? ባይዘዌ ፊትሽ አዲስ አልሆነብኝም። ኮንስታብል ጌጤ የጆንዬ ሚስት ወንዶችን አማራለች ውበቷ ልዕልት የተባለላት ሴት ነሽ አይደል? አይደለም። ባይዘዌ ዘ ፈርስት ላቭ ማይ ላይፍ ኢዝ ዌቭ። ይገርምሻል የፍቅርሽ ወላፈን እየገረፈኝ በሄደው በመጣው አትጠርጥሪኝ እንደማለት ነው ሀቢቢትዬ የኔ እናት። ወይስ እንዴት አባቱ ነው መታብሪ ሽንኩርት ይሆን ፈልግልሽ በእውነት ባው እንደው ስቶፕ ታክሚ በወለድናት የሚይሻለው የኔ እናት እኔ እኮ በእውነት የምሬን ነው የምልሽ። ቼን እያለሁ ቀይ ነበርኩኝ አንቺን ሳገኝ ግን ቁርበት መሰልኩኝ ሀቢቢትዬ። አንተ ያማል እንዴ? ድሮን ስትታይ በሽተኛ ነው። ሽንኩርት የምትመስል ልጅ ነች በእናታችሁ። ኦ ማይ ጋድ። ሄሎ መብራት ኃይል ነው? አዎ ደንበኛችን፣ ምን ልርዳዎት? ምን እባክህ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን ነው የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም እንዴ? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? አረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቴ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩት? መገናኛን አወቀው? አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ። እዛ ሰፈር ግን ላም አይቻልም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ እንዴ። ኧረ ቆይ እንዳዘጋው እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄንን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋን። ይዝጋ። የእሳት አደጋ ቁጥራቸው ስንት ነበር?
መናገርና መስማት የማይችል ሲገናኙ አይሰማም የተደማመጣችኋል መሰለኝ ምንድነው ያልኩ ምንድን ለማለት ፈልገህ 50 ብር አበድረኝ አይሰማም 50 ብር አበድረኝ 50 ብር አበድረኝ እና ካላሰጠው ጫት ትቀማለህ እንዴ አንተ ትቀማለህ ሲሳም እስባለሁ እኔም ያናድደኝ ይሄን የሚመስል ፊት ይዤ እቺ ምታክል ቂጥ እኔ አሁን እሺ ምንድነው የሚሻለኝ? እኔ ልብስ በስነ ስርዓት አሁን እኔ በቃ እንዲህ ስትል ዋው ከዛ ኧረ በስመ አብ አስተማሪ ሲጠምድክ እሺ ቤዛ በእንግሊዘኛ በሬን ቆለፍኩት ቤት I locked my door እስቲ ናቲ አንተ ደግሞ በእንግሊዘኛ በሬን በግድንግድ ጓጉንቸር ገድግጄ ቆለፍኩት በእንግሊዘኛ እሺ ውሃ ጠጡኝ ቡርቴ ውሃ ጠጡኝ አቃቴ ከዚህ በላይ መጠመድ የለም በጓጉንቸር እንዲቻላል እንዴ እንዳይፈታ ክሮኖ ፍቅርሽ ልቤን አስሯል ያደኩበት ነው ስምሽ ካካሌ ከሁሉ